እንግዲህ ዛሬ ይዤላችሁ የመጣሁት 7 ክላስ ቤት ሲሆን 7 ክላስ ቤት ኮርኒስና ግድግዳ ተሰርቷል። ኮርኒስ ቻክና ኮርኒስ ጂፕሰም ኮርኒስና ግድግዳ ቻክ ማለት ነው። እንዲሁም ቀለም ስራ ተሰርቷል። ማብራትም ተዘርግቷል። እኔ አሁን መነግራችሁ ከማብራትና ከቀለም ውጭ ያለውን ሂሳብ ቁጭ አድርግላችኋለሁ። እንደምትመለከቱት ፎቁን አሳይቻችኋል። መጀመሪያ ላይ ፎቁን ያያችሁት 2 ክላስ ፎቅ አለው። በደንብ ሪቪው እናደርጋለን። ይሄኛው ደግሞ የልጆች ወይ ደግሞ የሴቶች ክላስ ወይ ዕቃ ቤት ነው። ቀጣይ ደግሞ ክላስ አለ። ሳሎን፣ ሰፊ ሳሎን፣ ትልቅ ሳሎን አለ። ቀጣይ ደግሞ የመኝታ ቤት አለ። ሻወርና ሽንት ቤት ውስጥ ያለው ሴራሚክ እና የባኞ ቤት ዕቃ ሙሉ ተገጥሞላታል። ይሄ መኝታ ቤት ሲሆን መኝታ ቤቱ ሰፊ መኝታ ቤት ነው። መኝታ ቤት ስታሰሩ ሰፋ አድርጋችሁ ማሰራት እንዳለባችሁ እዚህ ላይ ያዥ ነግራችኋለሁ። ዋጋውንም እንግዲህ እንደምትመለከቱ 7 ክላስ የፈጀው እስከ 170 ሺህ ብር ፈጅቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የ5G ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ በአዲስ ቪዲዮ ተመልሻለሁ። 7 ክላስ ቤት ጂፕሰም፣ ብዙዎቻችሁ ጂፕሰም እየጠየቃችሁ ትገኛላችሁ። ጂፕሰም ሂሳብ ስንት ደርሷል? ጂፕሰም ባለሙያ ካሬ ስንት ነው የምትሰሩት? እንዲሁም የት የት ትሰራላችሁ የሚለውን በዝርዝር ይዘንላችሁ መተናል። እንደምትመለከቱት ይሄን ቤት ተረክበ ነው ጂፕሰም እየሰራ ነው። ያው አሳያችኋለሁ ውስጡን ምን ያክል ብር ፈጀ የሚለውን ካሬውንም ብሩንም እዚህ ላይ ነግራችኋለሁ። በካሬ ስንት ይሰራል ሙያችንም እናሳያችኋለን። ቀለም እየተቀባ ነው። ቀለም በካሬ ስንት ነው? ጂፕሰም ግድግዳ በካሬ ስንት ነው? ኮርኒስ በካሬ ስንት ነው የሚለውን ሙሉ በዝርዝር አሳያችኋለሁ። ቤትም እዚህ ጋር ቤቱንም ታዩታላችሁ፣ ትወዱታላችሁ። ፏ ያለ ቤት ነው። ባኞ ቤቱንም አሳያችኋለሁ። ባኞ ቤት ሴራሚክ ማስነጠፍ፣ ገንዳ ማስደረግ እንዲሁም ተርክ ሽንት ቤት እቃዎች ሙሉ ማሰራት ለምትፈልጉ አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። ያው በዚህ ቻናል ከሚቀርብላችሁ ስራ መካከል ጂፕሰም ስራ፣ ኮርኒስ፣ ጂፕሰም ኮርኒስ፣ ግድግዳ ቻክ የመሳሰሉት የግንባታ እቃ መረጃ ሲጨምርም ሲቀንስም እንዲሁም የት አካባቢ እንደምንሄድ ብዙ መረጃ የሚቀርብበት ቻናል ነው። እነግራችኋለሁ። ተከታተሉ እና ከላይ እንመልከት። መጀመሪያ ከላይ ተመልክተን ያለውን ነገር ሙሉ በሙሉ አሳያችኋለሁ እና ተከታተሉ። እንደምትመለከቱት ይሄ እንትኑ ሴራሚክ ተሰርቷል። ደረጃው ፎቅ ነው። ፎቁ ይሄን ይመስላል። ከፍ አድርገው። ፎቁ ይሄን ይመስላል። እና እየወጣ ነው። ቆርቆሮ አዳማ ቆርቆሮ እንደምታዩት የተመታው አዳማ ቆርቆሮ ነው። ከላይ 2 ክላስ አለው። አንድ ክላስ አሳያቸው ኮርኒሱን። አንድ ክላስ ይሄ ነው። እንደምትመለከቱት ካሬው መጠን ነግራችኋለሁ። ቀለም ተቀብቷል። ይሄ ከለር ምርጫቸው ነው። ፕላስቲክ ቀለም ነው የተቀባው። ሌላኛው ክላስ ደግሞ ይሄ ነው። ሌላኛው ክላስ ይሄ ነው። ይሄ እየተቀባ ያለው ፕላስቲክ ቀለም ነው የተቀባ ያለው። እናንተ በፈለጋችሁት ሴንቴቲክም አለ፣ ሌላም ቀለም አለ። የውሃ ቀለም ማስቀባት ትችላላችሁ። እንደምትመለከቱት ይሄ ግድግዳው ጂፕሰም ተሰርቷል። ኮርኒስ እንደምትመለከቱት በዚህ ዲዛይን ተሰርቷል። ከማብራትና ከቀለም ውጭ ያለውን ሂሳብ እንነግራችኋለን። ያው አሊም አለ። ሰላም በላችሁ። ያው ያለውን አጠቃላይ ዋጋ ዝርዝር መጨረሻ ላይ እንነግራችሁ ይሆናል። ታች ላይ ያለውን ኮርኒስ መጀመሪያ እናሳያችሁ። ኮርኒስ አሳያችሁ። እንግዲህ እንደምትመለከቱት ይኸው እዚህ ጋር እንጨት በር ማሰራት ለምትፈልጉ በፈለጋችሁት ዲዛይን እንጨት በር እንደምትመለከቱት የሚያምር እንጨት በር ነው። እዛ እንውረድ። እዚህ ጋር የበረንዳ አጥርም ለምትፈልጉ የበረንዳ አጥር በትዕዛዝ እንሰራለን። እንግዲህ ከታች ስንመጣ እዚች ጋር አንድ ክላስ አለች። የሴት ሳሎን ናት። አንድ ክላስ ላይ ጠበብ ትላለች። በር ላይ ሆነ እንደዚህ ማሳየት ይችላል። በር ላይ ማሳያቸው ኮርኒሱን ዲዛይኑን ኮርኒሱን ማሳያቸው ተወዱታላችሁ። እንግዲህ በእነሱ ምርጫ የተሰራ ነው። በፈለጋችሁት እናንተ ከጉግል አወርዳችሁም እኛን ማሰራት ትችላላችሁ። ቀጣይ ክላስ ደግሞ ወደዚህ ክላስ ልውሰዳችሁ። ወደ ባኞ ቤቱና ወደ እንትኑ ክላስ ልውሰዳችሁ። ሌላኛው ክላስ ደግሞ ይሄ ነው። ሳሎን ነው። ሳሎኑ እንደምትመለከቱት ሰፊ ነው። ሳሎኑ እንደምትመለከቱት በዚህ ዲዛይን የተሰራው ጂ ቅርጽ ነው። እንግዲህ እናንተ በመትፈልጉት ዲዛይን ይሰራላችኋል ማለት ነው። እንግዲህ ይሄ ስንት ጂፕሰም ፈጀ
ስንት ነው የሚሰራው በካሬ የሚለውን በዝርዝር አቀርብላችኋለሁ። የመጨረሻ ላሳያችሁና እዚህ ጋር መኝታ ቤቱ አለ። እንግዲህ መኝታ ቤቱ ኮርኒሱ ይሄን ይመስላል። ግድግዳው እንግዲህ ይሄን ይመስላል። ሰፊ ነው መኝታ ቤቱ ቢያንስ 4 በ4 አካባቢ ይሆናል። ሰፊ ክላስ ነው። ሌላው እዚህ ጋር ባኞ ቤት አለው። መኝታ ቤቱ ላይ ተያያዘ ባኞ ቤት አለው። ባኞ ቤቱ ላይ የተሰራችው በሴራሚክ ነው። እንደገና እዚህ ጋር ሽንት ቤት አለው። ተቀምጦ ቁጥ የሚሉበት ሽንት ቤት። እዚህ ጋር እጅ ማስታጠቢያ አለ። እዚህ ጋር ደግሞ ገንዳ አለ። እዚህ ጋር ሳሙናና አንድ ነገር ማስቀመጫ አለ። እንደምትመለከቱት ብርሃን ያስገባል። ፎ ያለች ባኞ ቤት ናት። እንግዲህ እንደዚህ ማስነጠፍ ለምትፈልጉ ባለሙያም ይኖረናል። ሌላም ማሰራት ለምትፈልጉ ባለሙያዎች አሉን። እንግዲህ በውስጥ እኛን ማናገር ትችላላችሁ። ሌላ ደግሞ ምንድነው እዚህ ጋር የምነግራችሁ ነገር ቀለም ስታስቀቡ ምን አይነት ቀለም ነው አሪፍ የሚለውን እዚህ ጋር በቀለም አሳያችኋለሁ። እንደምትመለከቱት ይኸው ድል ቀለም ይላል። ስለ ቀለም እነግራችኋለሁ በደንብ አድርጌ። እንግዲህ አሁን ደግሞ ያለውን ነገር ዋጋ ምናምን እንገራችሁ። ሌላ እዚህ ጋር አሁን ላይ ዋጋ ስንት እየተሰራ ነው የሚለውን እነግራችኋለን። የምንጠቀመው ጀሶ እንደየአካባቢ ስለሚለያይ በካሬ የምንሰራው አንድ ግድግዳ ሊሆን ይችላል ወይ ደግሞ ኮርኒስ ሊሆን ይችላል። በካሬ ስንት እንደሆነና ይሄ እንደምትመለከቱት አጠቃላይ ስንት ክላስ ነው የሚለውን ሙሉ በዝርዝር እነግራችኋለን። እንግዲህ ስንት ነው በካሬ የሚሰራ ያው አሊ ነው የሚነግረን በዝርዝር። ከሱ ጋር አብራችሁ ቆዩ። ካሬ ዋጋ ጠቅላላ ሙሉ እስከ ማቴሪያሉ ኮርኒስ ከሆነ 900 ብር፣ ራቅ ያለ ቦታ ከሆነ 1000 ብር ነው። እስከ ጀሶ እስከ ቃጫም ሁሉ ማቴሪያሉን ጠቅላላ ችሎ እስከ እጅም። ግድግዳ ደግሞ ካሬ ዋጋ 60 ብር ነው። ብሎኬት ቤት ከሆነ ጭቃ ቤት ከሆነ 80 ብር ወይም ያልተለሰነ ግድግዳ ከሆነ 100 ብር ነው። ያው አጠቃላይ ቀለምና ግድግዳው ጀሶ ባልተቤት የሚገዛበት አጋጣሚ አለ። ወይም ደግሞ እኛ ከገዛን ደግሞ አንድ ጀሶ 450 ብር ይገኛል። በአሁኑ ሰዓት አንድ ጀሶ የሚሸጠው አፍሪካ ጀሶ የሚል ነው። ጀሶ አንደኛ ጀሶ ነው የምንሰራበት ጀሶ የቻኩ ማለት ነው። የግድግዳው ይሄ ቅርጻ ቅርጽ ነው 300 ብር ነው። ራይት ጀሶ ይሄ ራይት ጀሶ የቅርጻ ቅርጽ ነው። ይሄ ደግሞ 300 ብር ነው የሚሸጠው። ተያይዞ 1000 ብር ካልኳችሁ ጋር ነው የሚያያዘው ይሄ። ከዛም በኋላ ያው ግድግዳው እንደነገርኳችሁ ብሎኬት በ60 ብር ነው ብያችኋለሁኝ። አፍሪካ የሚባለው ይሄ ማን ነው? ይሄ ራይት ጀሶ ነው። ይሄ 350 ብር ነው። ይሄ ጠፍቷል። አፍሪካ የሚባለው ነው አሁን የመጣው። እና ቀለም ደግሞ ስንመጣ ቀለም የጋዝ ቀለም ከሆነ 40 ብር፣ የውሃ ቀለም ከሆነ 30 ብር ነው እየተሰራ ያለው አሁን የእጅ ዋጋው። በርና መስኮትም እንዳያችሁት በርና መስኮት ፎርፌ ነው። ያው እንዳያችሁት በብራማ በወርቃማ የተለያየ ነገር መቀባት እንችላለን። ያው ስራችንን እንዳያችሁት እንደወደዳችሁት ተስፋ አደርጋለሁ። ደውሉ፣ እንሰራለን፣ እዘዙ። ስልክ እናስቀምጣለን እንደነገራችሁ ነው። ያው የግድግዳ ሲሆን ከጅብሰም ውጭ ከ60 ብር ጀምሮ እስከ 100 ብር ድረስ የሚሄድበት አጋጣሚ አለ ማለት ነው። ሌላው የኮርኒስ ነው። ኮርኒስ ሙሉ እቃውን ችሎ 900 ብር ነው።